ወንጌል ለኢትዮጵያ በሚል ርዕስ አዲስ የጎዳና ላይ ስብከተ ወንጌል አቀራረብ ፕሮጀክት ይፋ ሆነ። ባልደረባችን ሮማን ከሊል ተጨማሪ አላት። በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ላይ ባለው የኢትዮጵያዊ ጃንደረባ ታሪክ ላይ ተመስርቶ አዲሱ የጎዳና ላይ ስብከተ ወንጌል ፕሮጀክት እግዚአብሔር ለሰው ልጆች ሁሉ ወንጌልን ለማድረስ ያለውን ሁሉ አቀፍ እቅድ እንደሚያሳይና ወንጌል ለአይሁድ ብቻ ሳይሆን ለሰው ዘር በሙሉ መሆኑን ለማስረዳት የሚሰራ እንደሆነ ተገልጿል። የወንጌሉ ዋና መልእክት የሆነው መልካም ዜና በአዲስ አቀራረብ ወደ ሕዝብ ለማድረስ ላይ የሚሰራው ጌታ ኢየሱስ ክርስቶስን በመስቀል ላይ እንደሞተና በሶስተኛው ቀን ሞትን ድል ነስቶ እንደተነሳ በአዲስ አቀራረብ ለማስረዳት እንደሚጥር የሚያውጅ መሆኑን የፕሮጀክቱ አነሳሽ ወንድም ጥበበ አክሊሉ ተናግሯል። ኢትዮጵያዊው ጃንደረባ ሲያነበው ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 7 እስከ 12 ያለውና ስለ በጉ መታረድ የተጻፈውን ቃል ሲያነብ እግዚአብሔር ጃንደረባውን ከልቡ ያለውን የማወቅ ጉጉት አይቶ መልአኩን ልኮለታል። ከዚህም በመንፈስ ቅዱስ በኩል አገልጋዩን ፊልጶስ መርቶ በጉ ኢየሱስ እንደሆነና ተስፋውን መፈጸም ያስረዳበት ክፍል መሰረት በማድረግ ወንጌልን በጎዳና ላይ በአዲስ አቀራረብ ወደ አላመኑ ወገኖች ለማድረስ ጥረት ይደረጋል ተብሏል። የጎዳና ላይ ስብከተ ወንጌል ፕሮጀክቱ ወንጌልን ለመጀመሪያ ጊዜ በጃንደረባው በኩል ወደ ኢትዮጵያ ብሎም አፍሪካ እንደገባ ከሚታመንበት ታሪክ ጋር ተያይዞ እግዚአብሔርን ለማወቅ የልብ ዝግጅት እንደሚያስፈልግ እንደሚረዳም ታውቋል። በአጠቃላይ በአዲስ አቀራረብ በጎዳና ላይ የሚካሄደው የወንጌል ስርጭት ፕሮጀክቱ ክርስቶስ ኢየሱስ አዳኝ አድርገው ያልተቀበሉ ወገኖችን ወደ ንስሐ የሚጋብዝና ሰዎች እግዚአብሔርን መንግስት እንዲቀርቡ ጥሪ የሚያደርግ መሆኑን ወንድም ጥበበ አክሊሉ በተለይ ለሕይወት ቴሌቪዥን አስታውቋል።